ቸርነት ፍቃዱ ይባላልው ክንዴ የተባለውን ገጸ ባህሪ ነው በቀንጃ ፊልም ላይ የምጫወተው። እዚህ ፊልም ፕሮዲዩሰር የንጉስ ፊልም ፕሮዳክሽን ባለቤት ነኝ። መጀመሪያ ዳጊ የሚባል ከዚህ በፊት አንድ ፊልም አብረን የሰራን ጓደኛ አለ። እሱን እንደዚህ ሀገረኛ ፊልም ለመስራት ጠይቄው ነበርና ከዛ የአዩን ስልክ ላከልኝ። ከዛ ሲኖፕሲሱን አስላኩት ካዩ ሲኖፕሲሱን ሳነበው የገጠመልኝ ሌላ ስቶሪ ነበር። ከዚህ በፊት አይቼው የነካኝ ስቶሪ ማለት ነው፣ የገበሬና የበሬው ታሪክ። እሱ ታሪክ እንዲሰራ ፈለኩኝ። በቃ ያለ ነገርም እንደዚህ ድጋሜ ወደኔ ያልመጣም ብዬ ደራሲው ጋር አወራ ካየልኝ ጋር በዛ መልክ ስክሪፕቱ ተጽፎ ወደኔ መጣ ማለት ነው። አንደኛ ይሄ ሰዋዊ ነገር ነው ጉዳዩና እኔ ከዚህ በፊት ጊሸን በሬ ልንገዛ ሄደን ነበር። እዛ በሬ ገበያና እዛ አንድ ገበሬ አግኝተን ነበር። ሙሉ ቀን በሬውን ሳይሸጥ ነው ያለው። ውድ እያደረገ መሸጥ አልፈለገም። ሲመጡ ውድ ያደርግባቸዋል። ከዛ ለመሸጥ ደግሞ ገበያ ወጥቷል እና ያንን ገበሬ ወደ አመሻሻ አካባቢ ነው ባለ ዋጋ እኛ እሺ ያልነውና ልንወስድ ስንል በጣም ነው ያሳዘነኝ። እውነት ለመናገር መቼ ነው የምታርዱት ምናምን ይላል። ሐሙስ ነው ምናምን አለው እንደዛ። እሺ እንትኑ ቆዳውን መጥቼ ልውሰድ ምናምን ይለናል። አይ የሰው ልጅ ግም ነው ምናምን በጣም ከራሱ ጋር ይታገላል፣ ራሱን ይወቅሳል ምናምን እና በጣም እያሳዘነን ነበረ። እና አደራ እንዳይረበው እህሉን እኔ ነኝ የምችለው ምናምን ሁላ ማለት ጀመረ። ማርስበት ነው ያበላኝን በሬን ነው እኮ እየሸጥኩ ያለሁት። በቃ ቢደክምብኝ እኮ ነው ሌላ በሬ መቀየር ስላለብኝ ነው። በጣም አደገኛ ትግል ውስጥ የነበረ ገበሬ ነውና በጣም አሳዝኖኝ ነበር። የዛን ቀን አይተነው ኢቭን የዛን በሬው ሲታረድ ራሱ ማየት እስካልችል ድረስ ይሄን እንደዚህ አይነት ታሪክ ያለው ሲኖፕሲስ ነበር ያየሁትኝና ከዛ ጋር ነው ሪሌት ያደረገልኝ። ጠይቄ ነበር ስክሪፕቱ ሲጻፍ እንደዚህ ነገሮች እንዴት ይሆናሉ? ያው ፊልም ቴክኒክ ነው ብዬ አምናለሁና በፊልም የማይሆን ነገር የለም ብዬ አስባለሁ። ፋይናሊ በቪዥዋል ኢፌክትም ምናምን መሰራት የሚችሉ ብዙ ነገሮች እንዳሉ ስለማውቅ ግን እንደዚህ በሪል እንደሚሰራ ደግሞ ከዳይሬክተሩ ጋርና ከደራሲው ጋር ስናወራ እንደዚህ አይነት ቴክኒኮች አሉ፣ እንደዚህ አይነት ሁኔታዎች አሉ ስላለኝ መጀመሪያን ያምኝበታለሁ። ሳላምንበት ተቀብየውም ወደ ስራ ውስጥም አልገባውም። እነዛ ነገሮች እንደሚመጡ ከስክሪፕቱ ባለፈ ደግሞ ለሎኬሽን ለማየት በሄድንባቸው ገጠመኞችም አንዳንድ ነገሮችን የሆነ ሳውንድ ሲወጣ የሆነ ድርጊት ሲያደርግ በሬው በሆነ ነገር ሲታዘዝ ምናምን ነገሮችን ሳይ ስለነበረ በደንብ እምነቴን ጨምሮታል። በዛ ስሜት ነው ወደ ስራ የገባሁት። እኔ ያው ፕሮዲዩስ እንደማድረግ እንደ ንጉስ ፊልም ፕሮዳክሽን መጀመሪያ ሳስብ ከዚህ በፊት የነበረኝን ኤክስፒሪየንስ ማረም ነው የመጀመሪያው እንትን። ከባለሙያ ምርጫም ከሁሉ ነገር የነበረኝ ምንድነው ከዚህ በፊት የነበረ 5 ፊልሞችን ሰርተናል እንደ ንጉስ ፊልም ፕሮዳክሽን። ከዛ የነበሩን ስህተቶችን ለማረም ነው የሞከርኩት። ከዛ ደግሞ ኢነርጂ ይፈልጋሉ። ከኔ ኢነርጂ ጋር የሚሄዱ ሰዎችን ነበረ አካባቢ ላይ እንዲኖሩ የፈለኩትና እነዛን ሰዎች በጣም ያንግ የሆኑ በጣም ታለንትድ የሆኑ በጣም ሰርች የሚያደርጉ ባለሙያዎችን ነው አካባቢ እንዲኖሩ የፈለኩትና የመጀመሪያው ዳይሬክተሩን ዳይሬክተር ብሎ ለመሰየም በጣም ከብዶኝ ነበር እውነት ለመናገር። ምክንያቱም ኤክስፒሪየንሱ ብዙ አልነበረም እና ድርሰቱን ደግሞ የጻፈበት መንገድ ኦልሞስት ዳይሬክቲንግ ነበርና እሱን ነገሮች እንዴት ነው እሱን ሳለቅ ሌላ ደግሞ ኤክስፒሪየንስ ያለው ዳይሬክተር ይዤ መጥቼ አብረው የሚሰሩት የሚለውን ነበር መጀመሪያ ሐሳቤ እና ለዳይሬክተሩ የሚያሳወቁት እሱን ነው፣ ከሌላ ዳይሬክተር ጋር ኮላብ አድርገው እንዲሰሩ ማለት ነው። ከዛ ግን በጊዜ ሂደት የእሱን ጥረት ኢነርጂውን ምናምን ሳይ ኦኬ መጀመሪያ አመንኩበት እሱ እንደሚሰራው። ከዛ ግን ሙሉ ለሙሉ ለቀቅ ደግሞ እየሰራ ደግሞ ማየትም ስለፈለኩኝ ከኔ ጋር እናደርገዋለን ነበር ያልኩት። ከኔ ጋር ዳይሬክት እናደርገዋለን እስቲ ስራውን እንጀምር ብዬ ነበር እንትን ያልኩት። ከዛ ያንን እንደሚወጣው እያደረገም ሲያሳየኝ ሙሉ ለሙሉ ዳይሬክቲንጉን ለሱ አሳልፌ የሰጠሁት ማለት ነው። ከዛ በስሩ ደግሞ
አሲስታንት ዳይሬክተሮች ነበሩ። እነሱም በደንብ ሰፖርት የሚያደርጉ እውቀት ያላቸው ልጆች ነበረ አብረውት የነበሩት። ተጋግዘው ባለሙያውም ሲኒማቶግራፈሩም ቢባል ጋፈሩም ሳውንዱም ሙሉ ቲሙ አክተሮችን ጨምሮ በጣም በኢነርጂ ይሰሩ ስለነበረ እሱም የሚሰማ ሰው ስለነበረ ተጋግዘው በዛ መልክ ሄዷል ማለት ነው የዳይሬክተር ምርጫው። እኔ ከዚህ በፊት አንድ ካራክተር ሰርቻለሁ የወሎ ካራክተር እና መጀመሪያ ባላገር ወይ አማራ ክልል ያለ ባላገር ተመሳሳይ ነበር የሚመስለኛል እውቀት በቃላት ሳይቀር እንደሚለያዩ ያኔ የተወሰነ መረጃው ነበርኝና ሞር ያኔ ደግሞ ሳጠና የነበረው የወሎ ካራክተር ላይ ነበር። አሁን ደግሞ ይሄ የጎንደር አክሰንቱን እንዴት ማምጣት እንዳለብኝ ሰዎችን ሪከርድ እያደረገ ዳይሬክተሩ ይልክልኝ ነበር። የጎንደር አክሰንት ያላቸው በትልልቅ ኢንተርቪዎች ላይም ሲያደርጉ ንግግር ሲያደርጉ የነሱን አክሰንቶች በደንብ አዳምጥ ነበር። ከዛ በአካልም ቀድመን ሄደን ነበር ጎንደርና እዛም የነበሩ ሰዎችን በማዋራት ዘያቸውን በማየት አክሰንቱን ለማምጣት ሞክሬያለሁ እና ደግሞ በግሌም ከሰዎች ጋር በዛ በማውራት ከቀረጻ በፊት በዛ አክሰንት በማውራት ከዳይሬክተሩ ጋርም ስንደዋወል ኢቭን ስለ ፊልሙ ስናወራ በዛ አክሰንት የተጠቀምኩ በማውራት ለማስተካከልና የተፈለገውን አክሰንት ለማምጣት ሞክሬያለሁ። በቀንጃ ፊልም ብዙ ውጣ ውረዶች ነበሩ። ለምሳሌ በጣም እንደኛ አክተር ሆነን እቃ ተሸክመን የሄድንባቸው ሙሉ ክሩም እቃ ተሸክሞ የሚሄድባቸው እንደዚህ ተራራማ ነገሮች ምናምን ቦታዎች ነበሩና መስኪ ሳትቀር ተሸክማ ትሄድ ነበረ። ከዛ በተጨማሪ ደግሞ በኤኒትሪ ተጭነን ሄድ ነው መንገድ በጣም የማይረሳና ወገብ ሰባሪ ነበር። በጣም አስቸጋሪ መንገድ ነው መንገዱ በራሱ። ከዛ ይመስለኛል ወይ 40-50 ሰው የሚሆን ነው እዛ ኤኒትሪ ላይ የተጫነው። ያንን መንገድ ስንሄድ በጣም ወገብ ይቀጠቅጥ ነበር። እሱም በጣም አንዱ አስቸጋሪ ከመላቸው ለመቅረጽ የሄድንበት መንገድ ነው። እኔ ኳስ ሜዳ ነው መርካቶ ነው ተወልጄ ያደግኩትና እርሻን ያው በቲቪ ወይ ዜና ላይ ምናልባት ነው ማቀውና እንዳልኩ ከዛ በፊት የሰራሁት ፊልም ላይ ብዙ ባይሆንም እርሻን ሞክሬያለሁ። ግን እዚህ ፊልም ላይ በቃ ቲፒካል ባላገር ገበሬ ነው ካራክተሩና ያንን መስራት ያንን እርሻውን ማረስ በጣም ከባድ ነበር። እኔ እንደውም በጣም ይገርመኛል የገበሬ ህይወት በዚህ አጋጣሚ። ምክንያቱም በጣም ነው ድካማቸው ያለው። እኔ አንድ አላቅም በምን እንደሚጠራ አንዱን እርሻ አርሾ ለመጨረስ በጣም አደገኛ ድካም ነበር። ያንን ደግሞ ገበሬ 2-3 ያርሶ ከዛ ዘርቶ ከዛ እየጸለየ ለዝናቡም እንዳይበዛም እንዳያንስም ጸልዮ ከአዋፋት እንዳይበላበት ጠብቆ አርሶ ከዛ እንደገና ወቅቶ እነሱን ሁሉ ነገር አድርጎ የሚሸጥበት ዋጋ ያሳዝነኛል። እኔ አሁን ጤፍ ተወደደ ከማይሉት ሰዎች ነኝ አሁን ለምሳሌ። ምክንያቱም ምን ፕሮሰስ አድርጎ አልፎ እዛ ጋር እንደሚደርስ ስለማቀው ማለት ነው ስላየሁት እና ምን ገዛበትኛ የሆነ 10 ምናምን ሺህ ብር አሁን ምናምን እንደዛ መሰለኝ። በጣም ብዙ ድካም ብዙ ላቦችን አልፎ ነውና የሚመጣው። እሱን ህይወት መኖር ነው እኔ የከበደኝ። አሁን እዚህ እንትን ላይ ያንን ገበሬ ሆኖ መኖር በጣም አስቸጋሪ ነበር። በጣም እጆቼ እየቆሰሉ ነበር። በጣም አድካሚ ነበር። እኔ እንደውም ስፖርት ሰርቻለሁ በደንብ እንትን እላለሁ ምናምን ትንፋሽ አለኝ ምናምን እምል ሰው ነኝ። ግን እዛ ጋር እንደዛ አልነበረም። ከዛ በላይ የነበረ ቻሌንጅ አለ ማለት ነው። እኔ እውነት ለመናገር በቃ ስሜቱን እንዳገኘው ያደረገኝ ያ መጀመሪያ ላይ ያልኩ ገበሬ ስሜት በጣም አግኝቼዋለሁ። በቃ ምን ፊል እንዳደረገ እሱ ስለተሰማኝ አሁን ከበሬው ጋር ስላለው አታችመንት በቃ ለኔ ቀላል ነበር። አሁን እውነት ለመናገር እኔ በጣም በሬ እፈራለሁ። ኢቭን ያንን ስሜት እንኳን ሳይው ያልኩን ስሜት ሳይው ራቅ ብዬ ነበር። በቃ የሆነ ሰውየውን ወደዛው ሰድ እያደረግ ነው ምናምን ነበር። በጣም በሬ ከመፍራት ማለት ነው። እንኳን ከበሬ ጋር እንደዚህ እየላሰኝ ምናምን አቀፌው ምናምን ነው ብዙ ነገሮች የሰራ ነውና እና በሬዎች መሃል ሆኜ ላርስ የማይታሰብ ነበርና የሚያስፈራ ነገር ነው። ግን
አላቅም ካራክተር ወይ ስናምነው ይሁን አላቅም እኔ ገበሬ ነኝ ብያምኝ በደንብ ተዳፈርኩትኝ እና ደግሞ አይ ቲንክ እንስሳቶች የልባችንን ነው መሰለኝ ፍርሃታችንንም ድፍረታችንንም የምንሄድበትን ኢንቴንሽን አይተው መሰለኝ ሪአክት የሚያደርጉትና ደመናም የተቀበለኝ አቀባበል በጣም ጸዴ ነበር። ያው ሁሉም ሰው ስሜት የሆነበት ሲን ይመስለኛል ፋይናሊ የመጨረሻው አካባቢ ያለ ሲን ነውና አላቅም ምን አይነት ሶሉሽን እንደነበረው በሰዓቱ ሁላችንም ማናቅም። በቃ ስክሪፕቱ ላይ ደግሞ ተጽፏል። እውነት ለመናገር እኔ ስክሪፕቱ ላይ ያን ስሜት አልተሰማኝም። በሬ ይታረዳል ምናምን ሲባል ቀለል አድርገን ነው ኦኬ ሰው በሬ ካስት አድርገን መስራት የለብንም ስለምናርደው እንግዛ ምናምን በሚልም ነበረ ካስትም ስናደርገው የሰው በሬ የሚያልተጠቀም ነው ገዝተን የተጠቀም ከዛ ከገዛን በኋላ እየቆየ እያሳዘነን አይ በቃ ይሄንን በሬማ አንበላውም ወደ ማለት ስሜት ገባን። ከሆነ ሰዓት በኋላ ደግሞ አይ በቃ ለነዲያን እና ብለው ቢያንስ እንዳንኮነን አይነት ፋይናሊ አይታረድም የሚል ድምዳሜ ላይ እስክንደርስ ወይ ደግሞ እኔ በግሌ ይሄንን ማለት ስለማልችል ደግሞ ስራው መስራት ስላለበት በቃ ሲኑ ጥሩኝ ብዬ ገብቼ የተኛውበት ሲን አለ በሬው የሚታረድበት የነበረው ማለት ነውና እሱ ሲን በጣም አሳዛኝ ነበረ። ኢቭን እነዚህ የተጠራቀሙት ሲኑን ሰርቸው አልቅሼ ከተባለ በኋላ ራሱ በጣም እያለቀስኩ ነበር። በቃ የሆነ ያህል እስኪሰማኝ የሆነ መላመድ አይነት ነገር አለ አይደል እና እሱ ሲን ነው በደንብ ተቻ ያደረገኝ ብዬ ማስበው። ምንም የሚናገረው ነገር ጠብ የሚል አይደለም። አሪፍ ነገሮች ነው የሚናገረው ገበሬው። ግን እኔ ከገበሬው እንደውም የሚደክም የሚለፋ ገበሬ ነውና ሲጫወት ያለው ወግ ሲያወጋ ያለው እንትን በጣም ወደዋለሁ። እንደዚህ ከደቦ እርሻ በኋላ ሰብሰብ ብለው እያወሩ በቃ ከዚህ በፊት የገጠመውን ገጠመኝ ነው እና ወንድነቱንም የሚገልጽ ነው። ወዲያው ብልጭ አለብኝና ወርጄ በያዘው ሽመል እያገላበጥኩ ሳቀምሰው የእሱ ወንድሞችና ጓደኞች መጡና ከኔ ጋር ግብግብ። አሁን አንዱን አሽቀንጥሬ ጥዬ ዞር ስል ሌላው ከች፣ ይሄኛውን መክቼ ዞር ስል ይሄኛው ከች። እኔ ትዕግስተኛ ነኝ ነው እንደዛ ቀንም አርጎ ጉድ ያረገና እና የሆነ ቦዲው ምናምንም እኔ ራሱ በጣም ሪላክስ አድርጌ የተጫወትኩት እንትን ነው። በጣም ድካም ነበር እና እዛ ጋር የነበሩትም ሰዎች በእርግጥ የሚያሰሩ ሰዎች ነበሩ። በቃ በጣም ኢንተርቴን እያደረጉት ነው ሁኔታውን የነበረው። በማወራቸው ወሬ ምናምን ደስ ብለው ምናምን እያዳመጡኝ ነበርና በቃ እሱ አካባቢ ያለውን ዲያሎግ በጣም ወደዋለሁ። እኔ ፊልም ከተሰራ ምንችለው ድረስ የመጨረሻው ማክሲመሙ ድረስ መሞከር አለብን ብዬ አምናለሁ። ምክንያቱም እኔ ፊልም ሌላ ቢዝነስ ጠፍቶ አይደለም ፊልም የሚሰራውና ፊልም ስለምንወድ ነውና እኔ ደግሞ ፊልም ምዝናናበትም ነገር ነው። ኦሬዲ ፊልሙን ስሰራው የሆነ ቦታ ሄጄ እንደመዝናናት ነው ለኔ እና ማክሲመሙ አንድ ሰው ለመዝናናት ሄዶ ምናምን አይልም። አልጋ እንኳን ከፍ ያለውን ምግብ እንኳን የመረጠውን አይደል የሚበላው የመዝናኛ ታይም ላይ ሲሆንና እኔ እንደዛ ነው የማስበው። በቃ ሁሉም ነገር የተሻለው ቢሆን ደስ ይለኛል ፊልም ላይ እና ባለሙያዎቹም ማቴሪያልም ሞር ባለሙያዎቹ ይገልጹታል ብዬ አስባለሁ። በፈለጉት ልክ ወይ ደግሞ 90% አሟልቻለሁ ብዬ አስባለሁ እንደ ንጉስ ፊልም ፕሮዳክሽን እና እሱም ደግሞ ስራው ላይ ታይቷል። ባለሙያዎቹም ደግሞ የተሰጣቸውን ማቴሪያሎች ተጠቅመውበት ፒክቸር አድርገውት የሚታይ ነገር ስለሆነ የሚቆጨኝ ገንዘብ አይደለም። እያንዳንዱ ገንዘብ የሚታይ ነገር ነው፣ ምስሉ ላይ የሚታይ ነውና ተመልካችም የሚረዳው ነው በምን ልክ ስራው ላይ እንደተሄደ ማለት ነውና ባለሙያዎቹን በዚህ አጋጣሚ በጣም ማመስገን እፈልጋለሁ። የሚገርም ብቃታቸውን ከማሳየት ባለፈ በቃ ዋጋ ከፍለዋል ብዬ አስባለሁ። ዋጋ ከፍለናል፣ እኔም ከፍያለሁ እውነት ለመናገር
ተራራ ላይ ወድቄ ነበር እንደምታስታውሱትና አንድ ከተራራ ላይ እየሮጥን የምንሄድበት ሲን ነበርና እዛ አጋጣሚ ተሰብሬ ነበር 3 ቀን ቀረጻ ምናምን ሲቀረን እሱን እኔም የነሱ ጽናት ነው እኔን በደንብ እንድሰራ ያደረገኝ ምክንያቱም እነሱ እዛ ተክስ ውስጥ ሆነው ተከፈላቸው ክፍያ አይደለም እዛ ጋር ያቆያቸውና ስራውን መውደድ ነው እና በጣም እግሬን አሞኛል እውነት ለመናገር ስራውን ያላቋረጥኩት እነሱ እዚህ ድረስ ከመጡ እኔ አይከብደኝም ብዬ ነው በጣም እየረገጥኩኝ ህመሜን እየረገጥኩኝ ከመጣው አዲስ አበባ ከመጣው በኋላ እንደውም 2-3 ወር ታሽጓል እግሬ በዛ ልክ ነበር ህመሙ ግን ረግጬ እንድሰራ ያደረገኝ ግን የነሱ እዛ ጋር ሲያደርጉት የነበረው ሲከፍሉት የነበረው ዋጋ ነው በጣም ፊልምን የሚወዱ ሰዎች ነበሩ የተሰበሰቡት እንዳጋጣሚና እኔም እግዚአብሔር ረድቶኝ እነዚህን ሰዎች መሰብሰቢ በጣም እድለኝነት ነው ብዬ ነው የማስበው እና በጣም አመሰግናቸዋለሁ ከዛ ባለፈ ከኔ ባልተናነሰ እዚህ ፊልም ፕሮዲዩሰር ላይ እዚህ ፊልም ፕሮዲዩሲንግ ላይ ኤክስኪዩቲቭ ፕሮዲዩሰር የሆነች አለች ሰማሃር ትባላለችና በጣም ስራውን ተረድተዋለች እሷም ምክንያቱም እኔ በተረዳሁት ልክ ይሄ ነው ስላት ያንን ተረድታ ለሚሆነው ነገር ምንም ጥያቄ አልነበራትምና እሷን በጣም ማመስገን እፈልጋለሁ ከፕሪ ፕሮዳክሽን ጀምሮ ፕሮዳክሽን ላይ ፖስት ፕሮዳክሽን ላይ ሳይቀር በጣም ትልልቅ ዋጋዎችን ከፍለናል ብዙ ቻሌንጆችን አሳልፈናልና እሷን ማመስገን እፈልጋለሁ በዚህ አጋጣሚ ሰማር በጣም እናመሰግናለን እኔ ሁሉንም ወዳቸዋለሁ ፕሪ ፕሮዳክሽኑም አሪፍ ነበር ሞር ግን ፕሮዳክሽኑን ወደዋለሁ ፕሮዳክሽን ታይሙ በቃ ምንም እኔ ይሆነ እንዳልኩ ነው ፕሮዳክሽን ታይሙን ነው ምዝናናበት እዛ የነበረው ቻሌንጅ የምንሆነው ሁኔታዎች የሚገጥሙንን ገጠመኞች እንዴት እንደምናልፋቸው የምንስቅባቸው የምናዝንባቸው ገጠመኞችን በጣም ያስገርሙኝ ነበር እንደ ፊልም ሰሪ እሱ ፓርት ላይ በጣም ሊሚትድ ነው ፕሪ ፕሮዳክሽኑ ፍሌክሲብል ነበር ፖስት ፕሮዳክሽኑ ፍሌክሲብል ነበር ፕሮዳክሽኑ ግን ሊሚትድ ነው 33 ቀን ነበረን በዛች 33 ቀን ያንን ፒክቸር ካፕቸር አድርገን መምጣት ነበረብን ብዙ ፈተናዎች እየገጠሙ እያደረግናቸው እያለፍናቸው የምንሄደው እግዚአብሔርም ደግሞ እየረዳን ነበር እኛ የሆነ ቦታዎችን ከለቀቀን በኋላ እዛ ቦታ እንደዚህ አይነት ነገር ተፈጠረ ሲባል ምናምን ነበርና እሱን ታይም እኔ በጣም ኢንተርቴን አድርጓለሁ አሁን ራሱ በቃ ይመልሰኛል እዛ ቦታ ላይ እና ፕሮዳክሽን ታይሙ በጣም አሪፍ ነበር በዚህ አጋጣሚ እንትን ሳልልም አላልፈው ለሁላችንም ቤተሰቦች እዚህ ፊልም ላይ ለተሳተፍን ስፔሻሊ ደግሞ ፕሮዳክሽን ላይ ለነበርን በጣም ቤተሰቦቻችንን አሳቀናል እዛ በነበርንበት ጊዜ በጣም ተጨንቀዋል በጣም አልቀሰዋልና እነሱን ይቅርታም ማለት ፈልጋለሁ ደግሞ የእናንተም ጸሎትም ይሆናል የጠበቀንና አመሰግናለሁ ማለት ፈልጋለሁ እኔ በተለየ እናቴ አልቀሳለች ፌንት በልታለች ብዙ አስቸጋሪ ጊዜ ነበረ ግን ስመጣ ነው የወደቀችው አለማመን ነው በጣም ጸልያ ተጨንቃ ምናምን ስለነበረ አዲስ አበባ ስገባ እሷ ወድቃ ነበር ኢቭን ሄጂ አታቀኝም ማን ነው ቸርነት ይምጣ ቸርነት ተላለች አጠገቧ ሆኜ አታቀኝም በዛ ልክ ነበርውና ፊልም ተመልካቹም እንዲረዳው መፈልገው ነገር አለ ፊልም ሰሪው ይሁን ይታገላል ቤተሰቦቻችንን እናስቸግራለን አካባቢያችንን እናስቸግራለን እና ብዙ ህመሞችን አልፈን ስለምንመጣ ተመልካቹ ደግሞ በማየት ባለመስረቅ የተሰረቀ ባለማየት ምናምን ህመም ባይጨምርብን ደስ ይለኛል እና ያንን ለማለት ፈልጋለሁ ጃኒያ ብዙ ጊዜ ደክሞኝ የሚቀርጹኝ ቀርጸው የሚያሳይ ቪዲዮ በቃ አይሁን አተኛኘት ተኝቼ ምናምን ነው የምገኘው ሳርሰው ሌላው ማረሰው እኔ ነኝ የቀረስኩት ሜኪንጉንም ትዝ ይለኛል ድመት ለማስተወን የተሄደበት ርቀት ድመቷ አስተውናለች ተውጻት ተውላት ምናምን በጣም ኃይለኛ ሙድ ለኛ እንኳን እንደዛ አልተፈጠረልንም ሙሉ ክሩ ተቃቅፎ እንደዚህ እየጠበቃት የሆነ ስጋ እንት ስትል ነውና እሱ ራሱ የማይረሳኝ ገጠመኝ ነበረ ሌላው
ኤዲያችን አብዲ በጣም ተናዶ በድመቷ ዲካስት ያደረጋትና ከዛ የባሰባት ድመት መታ የመለሳት ገጠመኝ ራሷን ድመት እሱም ማረሰውም። እኔ በቃ ፊልም ሰሪዎች በተለየ ቢያዩት ደስ ይለኛል። ድካማችንን ቢያዩልን ደስ ይለኛል በተለየ። ከዛ ባለፈ ግን ሁሉም አብሶ ሀገሩን የናፈቀ ባህሉን የናፈቀ በውጭ ሀገርም ያለ ሀገር ውስጥም ሆኖ አሁን አዲስ አበባ ሆኖ የክፍለ ሀገር ያለውን ህይወት የናፈቀ የማያውቅም ማወቅ የሚፈልግም ምን አይነት ካልቸሮች አሉ ማናቃቸው ለኛም አዲስ የሆኑ ካልቸሮችን እዛ አይተናል እውነት ለመናገር። ከዛ ባለፈም ደግሞ የቀሩም ነገሮችን አይተናል በፊልሙና እነሱን ነገሮች ማየት የናፈቀ ኢትዮጵያ የናፈቀችው ቢያዩ ጋብዛለሁ። ፊልም የሚወድ በሙሉ ቢያዩ ጋብዛለሁ። ቸርነት ፈቃዱ ነኝ። የቀንጃ ፊልም የከንዴን ካራክተር ነው የምጫወተው። ፊልሙን አይታችሁ አስተያየታችሁን እንድትሰጡኝ ጋብዛለሁ። አመሰግናለሁ።